ቤተሰቦቼ እንደምን አላችሁ? ይህ በምስሉ ላይ የምታዩት ልጅ ኤፍሬም ሸዋረጋ ይባላል። የሶዶ ጉራግኛ ዘፋኝ ነው እና ደግሞ በጣም ባለጌ፣ በጣም ወራዳ፣ ሌባ፣ ሞላጫ ሌባ ልጅ ነው ማለት ነው። ጉዳዩ አጠር አድርጌ ልንገራችሁ። ከዚህ በፊት ይሄ ልጅ በየቦታው ሁልጊዜ ፕሮግራም ያዘጋጃል፣ ኮንሰርት ማለት ነው እና እኔን በተደጋጋሚ ያው ከነኝ ልጆች ጋር እንደዚህ ከዘፋኞቹ ጋር በማስታወቂያ በባነር ፎቶ ያወጣዋል ማለት ነው እና ደግሞ የሄድኩኝ በተደጋጋሚ የሄድኩኝ ፕሮግራም በቃ ያረጋውም ነገር ልክ አይደለም። የተጠና ስራ አይሰራም። ፕሮግራም ባዘጋጀበት ቤት ተጣልቶ ነው የሚሄደው። ከዛ በቃ ከሱ ጋር እንደውም መድረክ መራለት ነበር። ከዚህ በፊትም ብዙ ጊዜ እንደዛ አገለግለው ነበር። ይሄድ ነበር ተጠርቼ። ከዛ ግን በቃ እኔ ከሱ ጋር ፕሮግራም መስራት አቆምኩኝ። ሲጠራኝም አልመጣም ማለት ጀመርኩኝ። ልክ መጨረሻ የዛሬ አመት አካባቢ በሶዶ ጉራጌ አይመለል አካባቢ ለተጎዱ ማህበረሰባችን፣ ለተጎዱ ቤተሰቦቻችን፣ ወገኖቻችን ለነሱ ገቢ ማሰባሰቢያ ፕሮግራም የሚሆን ፕሮግራም አዘጋጅቻለሁ እና ደግሞ ፕሮግራሙም ደግሞ ቡኢ ነው ብሎ ማስታወቂያ አወጣ ማለት ነው። ከዛ እኔም ስጠራ እንዴት እሺ ታዲያ እንዴት እላለሁ? ና አሻራህን አሳርፍ ነው የተባልኩት። እንዴት እምቢ እላለሁ ብዬ እሺ የኔን መምጣት ከጠቀመው ብዬ ከዚህ ከወልቂጤ ተነስቼ ቤንዚል ውድ ነው በራሴ ሞተር ማለት ነው እንግዲህ ደርሶ መልስ 10 ምናምን ሊትር ቤንዚል ሞልቼ ወጪ ሸፍኜ ሄድኩለት ማለት ነው። ከዚህ ዛን ቀን ዋዜማ ላይ ማታው ነገ ፕሮግራም እስኪጀመር ድረስ ብር አወድረኝ አለኝ። ሰዎች አርቲስቶች አሉ፣ ብዙ ሰው አለ፣ እነሱ ፊት ነው የጠየቀኝ። ከዛ እኔ እጄ ላይ ደግሞ በጥሬ ገንዘብ ይዤ ነበረ። ከዛ 5000 ብር ከኔ ወሰደ ልጅ ማለት ነው። 5000 ብር ወስዶ ከዛ ጠዋት ደግሞ ነጋ ፕሮግራም እቃ ምናምን እየተዘጋጀ ነው፣ ቤቱ እንትን እያሉ ነው። ቡኢ ባርና ሬስቶራንት ነው፣ እዛ ነው ያዘጋጀው ማለት ነው እና የሆነ እቃዎች እያዘጋጁ ነው። ከዛ የሆነ አንዳንድ ወጪ የሚሆን ነገር ብር ስለምፈልግ ብር ሲጠኛውንም አለኝ። 6000 ብር ሰጠውን። በድምሩ 11000 ብር ሆነ ማለት ነው። ከዛ እሱ ግን ፕሮግራሙ ካለቀ በኋላ ሰጣለሁ ነው ያለኝ። እኔም ደግሞ እሺ ብዬ ጓደኞች አሉ፣ እነ ጃደነ ጠቅለል በዛሉ፣ ክብነሽ መኩሪያ አለች፣ ድጋሚ ደግሞ ታሪኩ አቡሌ አለ፣ እንደዚሁም ደግሞ ብዙ ናቸው ጓደኞቼም። እዚህ ላይ ባነሩን ላይ ያው እዚህ ጋር አስቀምጫቸዋለሁ ማለት ነው እና ከዚህ ፕሮግራም ተጀመረ። ከተጀመረ በኋላ የልጅ ምን ያደርገናል? ድጋሚ ኪቦርድ ዋና ሲስተም የሚሰራው ልጅ ለሱም ብር አልተከፈለውም። ስለዚህ ከአዲስ አበባ የመጣበትም ስላልሰጠው እኔ ብር ሳከፍለኝ አልሰራለህም ነው ለሱ ያለው ማለት ነው። በዛን ሰዓት ደግሞ እኔ ምን ማድረግ አለብኝ? እኔ ጋር መጥቶ አንድ አምላክ ወይ አንተን በደንብ እንግባባለን ጓደኛዬን እና ደግሞ በቃ ለዚህ ሰውዬ ፕሮግራሙ እንዲጀምርልኝ አርግልኝ እና እኔ ደግሞ ብሩ እመነኝ ላንተ ሰጣለሁ ለሱም ብር አለኝ። እኔ ደግሞ ታዲያ ፕሮግራሙ እንዴት ስታውቁላል ብዬ እሺ ብዬ አላፍትነት ወስጄ ይሄን ፕሮግራም ተጀመረ። ከተጀመረ በኋላ ፕሮግራሙ በስነ ስርዓት ተሰርቶ አልቆ መጨረሻ ላይ ልጅ ምን ያደርገናል? እዛ ታቦር ወዳ በሚለው ሆቴል እዛ አስተኝቶን በሌሊት በ11 ሰዓት ጥሎን ጠፋ ማለት ነው። ልጅ ብሩን ይዞ ማለት ነው። ከዛ የደወንለት በቃ ሁሉም ሰው እግዚአብሔር ፈጣሪ ይመስገን ሁሉም ራስ የቻለ ሰው ነው እዚህ ጋር ያለው። እነሱም እስከ 6 ሰዓት ጠብቀው ሳይመጣ ሲቀር ወደ አዲስ አበባ ሄዶ እኔም ወደ ስራ ቦታ እየተመለስኩኝ ከዛ በሳምንቱ ስልክ አነሳለኝ። ለምንድን ነው እንደዚህ ያረከኝ ምናምን ስለ በቃ እንደዚህ ስልኬ ምናምን አውቆ ነው ዋሸኝ። እኔ ደግሞ ኃላፊነት ወሰድኩኝ። ቦታው ላይ ከ15000 ብር በላይ አወጣሁኝ። ከተበደረኝ ውጪ 15000 ብር ለቦታው ከፈልኩኝ በእኔ ኃላፊነት ስለተጀመረ ብቻ። እኔ ደግሞ ይሰጠኛል በሚለው ማለት ነው። ከዚህ ልጅ ብደውል ነገ ከነገ ወዲያ ያለኝ ነበረ። በደውል ብር ሊሰጠኝ አልቻለም። በጓደኞቹ ሄድኩኝ፣ በስራ ባልደረቦቹ ሄድኩኝ፣ እንደዚህ በቅርብ በቤተሰቦቹ ሄድኩኝ። ይሄ ልጅ ምንም ሊያረግልኝ ብር ሊሰጠኝ አልቻለም። አሁንም ስደውልለት ስልክ አያነሳም። 1 አመት ሙሉ ጠበቅኩት። ስለዚህ የመጨረሻ አማራጭ ምንድነው? ከዚህ ልጅ ጋር ማስረጃ የሁሉም ሶዶ ልጆች እያንዳንዱ ሰው ያውቃሉ። በነገራችን ላይ የሶዶ ወጣቶችን ማህበረሰቡን ባህሉም አይወክልም። በእንደዚህ አይነት ሁኔታ ማንም ትልልቅ የምናውቃቸው አርቲስቶች ጸጋዬ ስሜ፣ ፈለቀ ማሩ፣ ጸጋዬ ቶሎሳ፣ ነክብነሽ፣ እነምናልሽ ረታ ይሄ ሁሉ እንደዚህ የሚያደርጉ ልጆች አይደሉም። በቃ ባህል እንደዛ አይደለም የሚያስተዋውቁት። ከሱ ኋላ የመጡትም እንኳን በስነ ስርዓት ነው የሚሰሩት ማለት ነው። ስለዚህ ይሄ ልጅ እንደዚህ አስቀይሞኝ ለእነኛም ለጓደኞቼም ማስቀይሞ ሄደ። ስለዚህ አሁን ምላችሁ ምንድነው ባጭሩ እኔ ጋር የተበላሁት ከ30000 ብር በላይ ስለበላኝ ይሄ ልጅ ዞብኝ ስለሄደ ሊሰጠኝ ስላልቻለ እኔ ደግሞ በፍርድ ቤት ከስሼዋለሁ። በፍርድ ቤት በአቃቤ ስለከሰስኩት ማለት ነው እና ይሄ ልጅ ምንድነው ያለበት ቦታ ብቻ ነው በአሁን ሰዓት የምፈልገው። ከፍርድ ቤት ትእዛዝ ስለወጣልኝ ያለበት ቦታ ተገኝቶ ተይዞ እንዲቀርብልኝ ነው። ስለዚህ አሁንም ቢሆን ይሄን ልጅ የምታውቁ ያለበት ስራ ቦታ አድራሻው ከዚህ በፊት ዓለም ባንክ ነበረ። አሁን ቦታ ቀይሮ ይሁን አላቅም፣ እርግጠኛ አይደለሁም። የዚህ ልጅ አድራሻ ብቻ በኢንቦክስ ላሳወቀኝ እኔ ውለታውን እከፍላለሁኝ ማለት ነው። ወረታውን እከፍላለሁኝ። የዚህ ልጅ አድራሻ ብቻ ስጡኝ። የተቀረው በዝርዝር የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ድጋሚ ቦታው ላይ የነበራችሁ ልጆች
ነበርን ብላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።